እናት ተኛሽ እንዴ? ካንዱ በፈሰሰው አንዱን ረሰው የት ሄዳ ነው? ምን እንደማልክ ታውቃለህ? በህይወቴ ውስጥ አንተ መባረክ ነክ። ግን አባ ከዚህ በላይ ሸክም ሊሆንብህ ላስቸግርህ አልፈልግም። ከቤተሰቦች ቢወጡት ካለው ኑሮ ወጥተሃል። አብሬ በመሆን ያተረፍከው አይተህ የማታውቀው መከራ ነው። ለእኔ ካንተ መራቅ ሞት ይከፋል። ቢሆንም ከዚህ በላይ ራስ ወዳድ ሆኜ ስትሰቃይ ማየት አልፈልግም። አባት አፈቅርሃለሁ። ራስን ጠብቀሽ ለእኔና ለልጃችን ፈጣሪ አለ። የምሄድበት መሄጃ የምጠለይበት መጠለያ የለኝም። አንተ ነህ ያለኸኝ። ከገባሁበት መከራ አንተ አውጣኝ። የተከፋው ገጽ ይበራል በጸሎት አምላክን መሻት። አትነሽ፣ ቁጭ በይ ቁጭ በይ። የኔ ልጅ እንባሽ መከፋትሽን ያሳያል። የትኛውም ጨለማ ለንጋት እጁን ይሰጣል። በፈተና የሚጸና የተባረከ ነው። እግዚአብሔር እንባሽን ያያል። መብራን ጭንቃ ማላጇ እቅፍ ድግፍ አድርጋ በሰላም ትገላግልሽ። አሜን። እግዚአብሔር በምሕረቱ ይጎብኝሽ። ደህና ዋይ የኔ ልጅ። እኔ ከስራ ተቀነስኩኝ። በጣም ትልቅ ችግር ውስጥ ገባን። የቤት ኪራይ መክፈል፣ የምንበላው አጣን ይላል። ያለኝ ምርጫ ሁለት ነው። አንደኛው ሚስቴን ወደ እናቷ መመለስ፣ ሁለተኛው የሚመጣውን በጸጋ መቀበል ነው። ምን ትመክሩኛላችሁ ይለናል። አድማጮቻችን፣ ለባለ ታሪካችን እርስዎ ቢሆኑ ምን ያደርጋሉ? ይደውሉ። በምን ልካስቴ የምስጋና እናት ይህን ነው ጥለሽኝ የሄድሽው? አንተን ጥሎ መሄድ ይቻላል እንዴ? ምናልባት የሚያስችል ልብ ከሰጠሽ ብዬ እኮ ነው። ተቀመጭ። ለሄድ ብልም ልቤ እግሬን አስሮታል። ሄድም ማለት እንዴት ለጨለማ ተሽን ትሄጃለሽ እናት? የነገዋ ፀሐይ የምትታየኝ እኮ በአንቺ ውስጥ ነው። ከአንተ መለየት ለእኔ ቀለላችሁ ከሆነ ልለይ ባሰብኩ ቅጽበት ነፍሴ መሞት ትጀምራለች። እሺ እንዴት ተመለሽ? መሸሽ መሸነፍ እንደሆነ ጨለማም እንደሚነጋ ፈጣሪ ገለጠልኝ። እንኳን ተመለሽ። ምን አስመርሮሽ ነው እንደዚህ እንድትወስኝ ያደረግሽ? የነገሮች መደራረብ፣ ያንተ እንደዚህ መጎሳቆል፣ እዚህ ስሜት ላይ ያለው የተመታ ቃል እዚህ ቤት መጣ ነበር። አዎ ይህ እንደሄድ ገንዘብ እንደምትሰጠኝ ነገረች። እናት አባት ወዴት ነህ? ፈጣሪ ሆይ አንተ ጠብቀው። ምንድነው የተፈጠረው? ቃል እስቲፍ ምንድነው የሆነው? አውርተሽው አይደል የመጣሽው? የነገረሽን ነው የሆነው። ሊያወራኝ እኮ ፈቃደኛ አልነበረም። ካሞን እስቲፍ እኔ ላይ ደውሏል። አሁን ይመጣልሻል፣ ታወሪዋለሽ። ፍቅረኛዬ ምክንያቱም በማላውቀው ምክንያት ችግር ውስጥ ነው። ጋድ ቆይ አንቺ ምን አይነት ሰይጣን ነሽ? ማንን ነው? የበግ ለምድ የለበሽ ተኩላ ነሽ። ቆይ እኔ ወት ቢበጠበጥ ምን ትጠቀሚያለሽ? ለዛች ወፍ ዘራሽ ሚስት ብለህ ትሰሚኛለሽ? ሚስቴ ባንቺ አፍ የምትጠራ ሴት አይደለችም። እሺ ሲሪየስሊ ሚስቴ ስትል ነው የሰማው? አዎ ሚስቴ ስትል ነው የሰማሽ። እኔስ ፍቅራችንስ? ላንቺ በጣም ቀርታ። አንቺ ግን ትሰሚኛለሽ? እዚህ በኋላ ሚስቴ አጠገብ ብትደርሺ እማማ ትሙት እገልሻለሁ። ቃል ምንድነው እየተፈጠረ ያለው ነገር? አንዲት ምናምን ታያም ሴት አፍቅሮልሻል። ከቤት የወጣው ከአባባ ጋር የተጣለው በሷ ምክንያት ነው። የደረሰች ነፍሰ ጡር